በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት ዮኑ ይሄን መሰለሽ ልጅ እግዚአብሔርን እንደዚህ ያርገን ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያሳስሉ ጌታ እንደው አንቺ በማን መለኪያ ተለክተሽ ነው ቆንጆ ነሽ? በአንቺ መለኪያ ተለክተው እንደ እነዛ የፈረደባቸው ሰዎች ገርዳም የተባሉት ሰው እኮ አፉን ሲከፍት ነው ቁንጅና የሚታየው እንጂ ሰው ልጅ እኮ አሻንጉሊት ወይ ጠረጴዛ ጌጥ አለው እንዲህ ብሎ መቀመጥ አይችልም። you know በጣም ይገርመኝ ደግሞ መጽሐፍ ቅዱስ ትማሪያለሽ ቸርች ትሄጃለሽ ከቸርች ሞተሽ መሰለኝ ገርዳሜ ያልሽ በጣም ይገርማል። ምን ተምረሽ ነው እንደምትወጪው? ኢንታይትልመንቱስ ደግሞ አንቺ ማን ነሽ ለይቶቹ የምትናገሪው? ምንድን ነሽ ሲጀመር? መኪናስ የሚገዛው በቅንድብ ነው እንዴት ነው? በአፍንጫ ልኬታ ነው? እሱ ትሪገሪንግ እኔ እንጃ በጣም ትሪገር አደረገኝ። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነክቶኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩ ኖ አንቺ በጣም ቆንጅዬ ነሽ፣ ታምሪያለሽ፣ አታስቀይሚም፣ አስጠሊታ አይደለሽም በፍጹም። ከላይ በጣም ነው የምታምሪው፣ ውስጥሽ ነው የሚያስጠላው፣ ውስጥሽ በጣም ያስቀይማል። የበሰለ ዘይቱን እፈይ አገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያ ነሽ። ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ የሚያወራው ከቸርች ወጥቶ። ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። ይሄን መሰለሽ ልጅ እግዚአብሔርን አጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያሳስሉ። ቸርቹ ምንድነው እንዴ ያስተማራችሁ? ምንድነው የሚያስተምራችሁ? the 10 commandments 10ቱ ትእዛዛት አልተሰበካችሁም ስለሱ? አሁን መጽሐፍ ቅዱስ ታነቢያለሽ። እነዛ አጠገብሽ የነበሩ ገርዳሚዎች እግዚአብሔር ነው የፈጠራቸው፣ ልክ አንቺን እንደፈጠረው ማለት ነው። እግዚአብሔር ይሳሳታል እያልሽ ነው? እግዚአብሔር ገርዳሜን ይፈጥራል እያልሽ ነው? እግዚአብሔርን ታውቂዋለሽ? ለመሆኑ ፈጣሪን ታውቂዋለሽ? ምን አይነት ትምህርት አስተምሯችሁ ነው ቸርቻችሁ እንደዚህ የምትናገሪው? ወጥተሽ ጌታን እያልሽ እግዚአብሔርን እያልሽ ከቸርች ወጥቼ እያልሽ እዚህ ጋር ሲያስጠምቁሽ ምንም አልነገሩሽም ስለ ክርስትና፣ ምንም አላስተማሩሽም ስለ እግዚአብሔር፣ ስለ ጌታ። አንቺና ጓደኛሽ ብቻ አይደላችሁም ቆንጅዬ ልጆች፣ ቆንጅዬ ሴቶች በእግራችሁ የምትሄዱ። አንቺ ምንሽ ተለየ? እዛ ላይ የባልንጀራህን አትመኝ ይላል መጽሐፍ ቅዱስ። እሱን ሳላስተማሩሽ እንበርክከሽ ጸልይ፣ ወደ እግዚአብሔርሽ ጸልይ። እንደው የእውነት የምታውቂው ከሆነ ማለት ነው እወቂው መጀመሪያ። ምናልባት ያኔ መኪና ይሰጥሻል። ባይ ዘ ዌይ ይሄንን የመሰለ መልክ ይዤ መኪና የለኝም በእግሬ ነው የሚሄደው ምናምን ብለሽ ብትሰሪም ስቲል ሰዎች ላይክ ያደርጉልሽ ነበር ፖስትሽን። ስቲል ኮንቴንትሽ ኢንተረስቲንግ ይሆን ነበረ። የሰውን መልክ የሰውን ማንነት ማታቂያቸውን ሰዎች ቸርች አጠገብሽ ቁጭ ብለው የእግዚአብሔርን ቃል ሼር ያደረጉሽን ሰዎች እንዲህ አታክ ማድረግ አያስፈልግም። ሃይማኖት ተቋማትን የሞላችሁት ደግሞ እንደዚህ አይነት ሴቶች እንደዚህ አይነት ወንዶች ናችሁ።